በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ አምልኮ መሠረት ከመስከረም 26 እስከ ህዳር 5 ያለው ወቅት ዘመነ ጽጌ ወይም ወርኃ ጽጌ ተብሎ ይጠራል። እንኳን አደረሳችሁ። በግዕዝ ቋንቋ ጸገየ ማለት አበበ፣ አፈራ፣ በውበት ተንቆጠቆጠ፣ በደም ግባት አጌጠ፣ የፍሬ ምልክት አሳየ እንደማለት ነው። ከዚሁ ግስ ላይ ጽጌያት ብሎ ስም ማውጣት ሲቻል አበባማ፣ ውበታማ፣ አበባ የያዘና የተሸከመ ለማለት ደግሞ ጽጉይ ይላል። በተለይ ዘመነ ጽጌ ወርኃ ጽጌ የምትከበረው በሀገራችን ከወቅቶች ሁሉ በጣም የሚወደደው የመጸው ወቅት ነው። በዚህ ምድር በልምላሜና በውበት የምትንቆጠቆጥበት ወቅት በየሳምንቱ እሁድ ከመንፈቀ ሌሊት ጀምሮ ማሕሌተ ጽጌ የሚቆሙና ሰዓታት የሚያደርሱ ካህናት በእመቤታችን ቅድስት ድንግል ማርያም በአበባ፣ በትርንጎ፣ በሮማን፣ በእንጆሪ እየመሰሉ ለፈጣሪ መዝሙርና ምስጋና ያቀርባሉ። በዘመነ ጽጌ በአበባ ወቅት መሆን የሚገባው ነገር ሁሉ ደረሰ። የአእዋፍ ውዳሴ ቃል በምድራችን ተሰማ። እመቤታችን ቅድስት ድንግል ማርያም ሆይ ባንቺ ሰላምን ማየት እንችል ዘንድ መመለስን ተመለሺ። ልጅሽን እንዳቀፍሽ ክበቡ ያማረ ወርቅ እንደተጎናጸፍሽ የአበባ አክሊል ማርያም ርግቤ ደጌ ሆይ ነይ። ሐዋርያት የሚያመሰግኑሽ፣ መላእክት የሚላላኩሽ፣ የሕይወት መሠረት ከሊባኖስ ነይ። የሴም በረከቱ፣ የአብርሃም መስተንግዶ፣ የይስሐቅ ሽቶ፣ የያዕቆብ መሰላሉ፣ የዮሴፍ አጽናኙ በሚሉና በሌሎች የዜማ ስልቶች ካህናትና ዲያቆናት ደባትር በቅኔ ማሕሌት ውስጥ ጧፍ እያበሩና እየዘመሩ ከበሮ እየመቱ ጸናጽል እያንሿሹ በመቋሚያ አየሩን እየቀዘፉ መሬቱን እየረገጡ እየወረቡ ሌሊቱን ሙሉ ለእግዚአብሔር ምስጋና ያቀርባሉ። ሰዓታት የሚያደርሱ ካህናትም ትመስሊ ምስራቀ ወተወልዲ መብረቀ ወታገምሪ ረቂቀ፣ ትመስሊ ፊደለ ወተወልዲ ወንጌለ ወታገምሪ ነበልባለ፣ ትመስሊ ጽጌረዳ ወተወልዲ እንግዳ ወታድህኒ እሞተ ፍዳ፣ ሀረገወይን አጸደወይን አንቲ ማርያም። ይህም ማለት በምስራቀ ፀሐይ የምትሰየሚው እንደ መብረቅ ኃያል የሆነውን ጌታን የወለድሽ ረቂቅ ምስጢርን የምትቺ እንደ ፊደል ባለ ብዙ ዘር ሆያት የሆንሽ ወንጌልን የወለድሽ ነበልባለ እሳት ክርስቶስን የተሸከምሽ በጽጌረዳ አምሳል የምትሰየሚው ቅድስት ድንግል ማርያም ሆይ የዓለሙን እንግዳ ፈጣሪን የወለድሽ ከፍዳ ሞት የምታድኚ የወይን ሐረግ የወይን አጸደ ተክል አንቺ ነሽ እያሉ ያመሰግናሉ። ግብፅ ጸዋይ ክዎ ለወልደየ ለክብረ ቅዱሳን፣ ለቅዱሳን ክብር ልጄን ከግብፅ ጠራሁት በማለት ነቢዩ ሆሴዕ በምዕራፍ 11 ቁጥር 1 እና 2 ላይ አስቀድሞ እንደተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በልጅነቱ ወደ ምድረ ግብፅ የተሰደደው የነቢያት ትንቢት ይፈጸም ዘንድ ነው። በሌላ በኩል ደግሞ ሕፃናትን በመፍጀት ከሚታወቀው ከአረመኔው ንጉሥ ሄሮድስ ለማምለጥ ነው። አምላካችን ክርስቶስ ያለ ጊዜው ዕለተ ዓርብ ደሙ አይፈስምና፣ ስለዚህ ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ሽሽ፣ ሄሮድስ ሕፃኑን ለመግደል ይፈልጋልና ብሎ መልአኩ ቅዱስ ገብርኤል ለዮሴፍ በነገረው ቃል መሠረት ሕፃኑንና እናቱን ይዞ በሌሊት ወደ ግብፅ ምድር ተሰደደ። ይህንን ስደት አስመልክቶ ሰቆቃወ ድንግል የሚባለውን ቃለ እግዚአብሔር ካህናቱ በሚያሳዝን ዜማ ያደርሳሉ፣ ያቀርባሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በይሁዳ ግዛት በቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ በሄሮድስ ላይ ቅናት አድሮበት ከአንተ የሚበልጥና የሚልቅ ንጉሥ በቤተልሔም ይወለዳል የሚል ትንቢት ይሰማ ነበር። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትያቲም ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ፣ አንቺ የኤፍራታ ምድር ቤተልሔም ሆይ ብዙ ነገሥታት ከነገሱባት ከይሁዳ አታንሺም፣ የዓለም ንጉሥ የሚሆን ካንቺ ይወጣልና የሚለው የነቢያት ትንቢት ሄሮድስን አስጨነቀው። በዚህ ላይ ደግሞ ሰባ ሰገል የጥበብ ሰዎች የተወለደው የአይሁድ ንጉሥ የት አለ? የምስራቅ ኮከብ እየመራን መጥተናል፣ እንሰግድለት ዘንድ አመላክቱም ብለው ወደ ኢየሩሳሌም ብዙ መባ ይዘው መምጣታቸውን ሄሮድስ ሲሰማ ዓይኑ ፈጠጠ፣ ሰውነቱም ደነገጠ። ስለዚህ ጌታችንን ሊገድለው ወደደ። ለስልጣን ስሶ የነበረው ሄሮድስ ከኔ በላይ ሌላ ምን ንጉሥ አለ ብሎ ተቆጣና የካህናትን አለቆችና የሕዝቡን ጸሐፎች ፈሪሳውያንን አስጠርቶ በመሰብሰብ ክርስቶስ የተወለደው የት ነው ብሎ አፈጠጠባቸው። በኋላም አንደበቱን አለሰለሰና እውነት ከሆነ እኔም እሰግድለት ዘንድ ፈልጉልኝ አለ።
ብልጡ ንጉሥ። ካህናቱም ከልቡ መስሏቸው አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በተጻፈው መሠረት ጌታችን የተወለደው በይሁዳ በቤተልሔም ነው። ሰብአ ሰገልም አምሃ እጅ መንሻ ለማቅረብ የሚሄዱት ወደዚያ ነው ብለው እቅጩን ነገሩት። ሄሮድስም መንገደኞቹን ሰብአ ሰገልን ጠራና ወገኖቼ አደራችሁን ለተወለደው ልጅ መባ አድርሳችሁ በእኔ በኩል ተመለሱ፣ እኔ ደግሞ ሄጄ እሰግድለት ዘንድ ሁኔታውን ትነግሩኛላችሁ ብሎ አሰናበታቸው። እነርሱም ኧረ ግድ የለም ንጉሥ ሆይ ብለው የምስራቁ ኮከብ እየመራቸው ሕፃኑ ባለበት ቦታ ላይ ደርሰው ወደ ቤትም ገብተው ወድቀው ለሕፃኑ ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ሲመለሱ በሌላ መንገድ እንዲሄዱ መልአኩ ቅዱስ ገብርኤል በሕልም ነግሯቸው ነበርና በሌላ መንገድ ወደ ሀገራቸው ተጓዙ። ሄሮድስ ይህን በሰማ ጊዜም የበለጠ ቅናት አደረበትና ሕፃኑን ለመግደል ይበልጥ ተነሳሳ። በሐሳብ የተጨነቀው ንጉሥ ጉዳዩን ለጠንቋይ አማከረ። ጠንቋይ መቼም በላና ወደድ ባይ ነውና እስከ 2 እና 3 ዓመት ዕድሜ ላላቸው ወንድ ሕፃናት ቀለብ ልሰፍርላችሁ አስቤያለሁና ተሰብሰቡ ብለው አዋጅ ያስነግሩ። ሕፃናቱን ሲሰበስቡሎ ያን ጊዜ ሁሉንም ይግደሏቸው፣ ከዚያ ውስጥ የእርሶ የወደፊት ጠላት አብሮ ይሞታል ብሎ መከረው። በዚህም መሠረት በ100 ሺህ የሚቆጠሩ ሕፃናትን ሄሮድስ አስፈጅቷል። ድምፅ በራማ ተሰማ፣ ለቅሶና ብዙ ዋይታ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም የሉምና የሚለው ትንቢት ተፈጸመ። ከ3 ዓመት ከመንፈቅ የግብፅ ስደት በኋላ ሊቃውንቱ ተመየጢ ማርያም ሀገረኪ ናዝሬተ በላይሌኪ አልቦ ዘያበጽሕ ሁከተ ወይትጎንዲ በግብፅ ከመዛልብኪ ቤተ ዘያሐስሶ ለወልድኪ የዜሰ ሞተ በከመ ነገሮ መልአክ ለዮሴፍ ብስራተ እያሉ ከስደት መመለሷን ያበስራሉ። ትርጉሙም ማርያም ሆይ ወደ ሀገርሽ ወደ ናዝሬት ተመለሺ፣ በአንቺ ላይ ሁከት የሚያመጣ ማንም የለም፣ ቤት እንደሌለሽ ሁሉ በግብፅ አትቆይ፣ ለዮሴፍ በሕልሙ መልአክ እንደነገረው የሕፃኑን ነፍስ የፈለገው ጠላት ሄሮድስ ሞቷልና ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በ40ው ቀን በዘመነ ጽጌ ወቅት የማርያምን የሽሽትና የመመለስ ታሪክ እያነሱ ውዳሴ የሚያቀርቡትና ማሕሌት የሚቆሙት በዚሁ ምክንያት ነው። በዚህ ወቅት ለእመቤታችን ክብር ሲባል የፈቃድ ጾም የሚጾሙ ምዕመናንና ምዕመናት ብዙዎች ናቸው። መምህር ክፍሌ ወልደ ጻድቅ የጽጌ ዚቅ በሚለው ዓመተ ምሕረት በሌለውና በእጅ ጽሑፍ ተዘጋጅቶ በታተመው መጽሐፋቸው እንደገለጹት ከባለ ጽጌ ጋር የጌታችን መድኃኒታችን ኢየሱስ ክርስቶስ፣ የእመቤታችን ቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት በዓላት አብረው ይከበራሉ። ለአብነትም የሥላሴ፣ የአማኑኤል፣ የአርባዕቱ እንስሳ፣ የሩፋኤል፣ የኪዳነ ምሕረት፣ የመጥምቀ መለኮት ቅዱስ ዮሐንስ ጽንሰቱ፣ የእስጢፋኖስ፣ የወንጌላውያኑ ማቴዎስና ማርቆስ፣ የዘብዴዎስ ልጆች የያዕቆብና የዮሐንስ፣ የቶማስ ዘህንደኬ፣ የሐና፣ የአቡነ አረጋዊ፣ የቂርቆስ፣ የአባ ዮስጣቴዎስ፣ የአብርሃም፣ የይስሐቅና የያዕቆብ፣ የአብርሃ አጽብሃ ነገሥትና የሌሎች ቅዱሳን በዓላት ተጠቃሾች ናቸው። በአጠቃላይ በዘመነ ጽጌ ዘወትር እሁድ እሁድ በመላ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ማሕሌት በመቆም ታላቅ በዓል ይደረጋል። የ40 ቀኑ ዘመነ ጽጌ መታሰቢያነቱ ለቅድስት ድንግል ማርያምና ለጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እመቤታችን ልጇን ይዛ ከሰሎሜና ከዮሴፍ ጋር ወደ ምድረ ግብፅ በተሰደዱ ጊዜ የደረሰባትን ጭንቅና ውሃጥም፣ ግፍና እንግልት ለማስታወስ ከግብፅ ወደ ሀገሯ ናዝሬት መመለሷን ሚጠቷን ለመዘከር ሲባል በዘመነ ጽጌ የደመቀ አገልግሎት ይከናወናል። በዚህ ወቅት የሚቆመው የሰንበት ማሕሌቱ፣ መዝሙሩና ቅዳሴው እንደዚሁም የሚቀርበው የክብሪትና የዕጣነ ሞገር ቅኔ ሁሉ በዘመነ ጽጌ ላይ የተመሰረተ ነው። ወስብሐት ለእግዚአብሔር።